ሰላም የሳለ አምላክ ድረስ ቤተሰቦች እንዴት ናችሁ? ዛሬ ደግሞ በዚህ ሳምንት ስለ ዲፓርትመንት መረጥ አንዳንድ ነገር ልበራችሁ። ያው ከባለፈው የሰራሁት ቪዲዮ አለ። የመጀመሪያው ቪዲዮ ምንድን ነው? ፎር ሂድን ቤኔፊትስ ኦፍ ዩኒቨርሲቲ ዲፓርትመንት ስንመርጥ ማድረግ የሌለብን ነገሮች ሸር አድርጊያችኋለሁ። ዛሬ ደግሞ ዲፓርትመንት ስትመርጡ እና ደግሞ ዲፓርትመንት የምትወስንባቸው መንገዶችን አብራራላችሁ። በትምህርት ስነ ስርዓት እንዳየሁትም ከሆነ እንደተረዳሁትም ከሆነ ጓደኞችንም ስጠይቅ ወንዶች እንዲገቡ እና ደግሞ ወንዶች እንዲማሩት የሚያበረታታው ፕሪ ኢንጂነሪንግ ነው። ከቤተሰብ ደግሞ ኢንጂነሪንግን ምን ያህል እና ደግሞ በሀገራችን ላይ ምን ያህል የስራ እጥ እንዳለበት እና ምን ያህል የስራ እጥረት እንዳለ ታውቃላችሁ። ዩኒቨርሲቲ ከገባ በኋላ ዶክተር እሆናለሁ ያንን ከሰማን በኋላ ኦኬ ብር ከገንዘብ ጋር አያይዘን ምን እንመርጣለን? ፕሪ ኢንጂነሪንግ የሄልዝ ዲፓርትመንቶች ይቀላቀላላችሁ ብላችሁ አስባችሁ ገብታችሁ ግን ዩኒቨርሲቲ ውስጥ ያለው ድጋፍና ያለው ውሳኔ ላይ የምታሳርፉበት ፕሪ ኢንጂነሪንግ መሆኑን ሳስብ በጣም ነው ሰርፕራይዝ ሆኑ። ከምር እንዴ ሄልዝ ለመግባት በጣም ጫና እንዳለው ነው የሚነግሯችሁ ተማሪዎቹ። ፋርማሲም ሌላ ፐብሊክ ሄልዝ ብትገቡ የጤና ዲፓርትመንቶች የተባሉ ብዙ ጥረቶች፣ ብዙ ድካሞች እና ደግሞ ስንወጣ ደግሞ ትንሽ ብር ክፍያ እንደሚከፈል አድርገው ነው የሚነግሩን። ግን በተዘዋዋሪ ደግሞ ቤተሰብ ያለው አመለካከት እና ደግሞ በኢትዮጵያ ባለው አመለካከት ከዶክተር የሚለው ስም ያለው ተጽዕኖን ታውቃላችሁ፣ ክብርን ታውቃላችሁ። እንደወስኑበት ነው ማዛዝናችሁ ጫናውን አልፋችሁ ዲፓርትመንት ማረጣ ሲባል ያለ ግርግር ያለ ጭንቀት ያው ያለፋችሁበት ታውቃላችሁ። ከዛ ደግሞ ገና ወደፊትም የምታገኙ ካላችሁ ታገኙታላችሁ ማለት ነው። መጀመሪያ ቀድማችሁ ብታስቡበት ደስ ይለኛል። መጀመሪያ ቀድማችሁ አስቡበት። ከምር ምንድነው የምሆነው፣ ምንድነው የማደርገው፣ ምን ላይ ጎበዝ ነኝ የሚለውን ነገር አስቡበት። ሁሉም ትምህርት ላይ አቨሬጅ መሆን በነገራችን ላይ ይጠቅማል ማለት ቶፕ መሆን። በተለይ ደግሞ ዩኒቨርሲቲ ላይ ጂፒኤ ሲሰራ ልክ እንደ ሪዋርድ ነው ስላችሁ። ለምሳሌ በአንዱ ትምህርት ዝቅ ካላችሁ በቃ ፎር ጂፒኤ ማንጣት አይታሰብም። ወይ ኮሚኒኬቲቭ ወይ ማትስ ላይ ዝቅተኛ ከሆናችሁ በቃ 3.7 ጥሩ እኮ ነው። 3.7 3.8 3.9 ግን ለሞራላችሁ በጣም ይደብራል። በአንድ ትምህርት ያን ያህል ቫልዩ ማጣት ማለት ነው። እንደዚሁም ያን ያህል ቫልዩ ማጣት እንደዚሁ በጣም ይደብራል። ፊቴንም እንደምታዩት ትንሽ ደብሮኛል። አንዳንድ ስራዎችንም ለመስራት እየሞከርኩ ነው። እነዛ ስራዎች ደግሞ ትንሽ በኢትዮጵያ እንዳሰብኩት አይደለም፣ ወይም እንዳየሁት ቪዲዮ ላይ ምናምን ለመስራት ቀላል አይደሉም። እሰቡበት። ዲፓርትመንት መረጣ ላይ ምናምን ቀድማችሁ ሳትገቡ ጆይን ሳታደርጉ ዩኒቨርሲቲ ላይ እሰቡበት፣ አጣሩ፣ መረጃ ይኖራችሁ። ከምር ይህን ነው የምላችሁ።